አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀዋ ወሎ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም። ከእናንተ ጋር እንዴት ናችሁ? ሰላም ናችሁ ወይ? ተናፍቃችኋል። ውድ ቤተሰቦቼ ነባሮቹ በጣም ነው የማመሰግነው። ኑሩልኝ፣ እድሜና ጤና ይስጣችሁ። በስደት ያላችሁም እንግዲህ ሀገራችሁ ገብታችሁ እፎ የምትሉበት ህይወት አላህ ይስጣችሁ። ያልታሰበ ርዚቅ ለሁላችንም ይስጠን እያልኩኝ እጀምራለሁ ማለት ነው። እና ነበር ያላደላችሁ ደግሞ ሰብስክራይብ እያደረጋችሁ ሀዋ ወሎን ተደባለቁ፣ ቤተሰብ ሆኑ፣ ተቀላቀሉ ብያለሁኝ ማለት ነው። እና በተረፈ በቃ ለምትሰጡኝ ነገር ሁሉ አመሰግናለሁ። አንድም ቀን ጥሩ ቪዲዮ ወይም ደግሞ እንደዚህ አለ አይደለም አስተማሪ የሆነ ነገር በቃ ወይ ደግሞ የሆነ ቀልዳ ቀልድ የሚያጫውት ነገር ያኔ እንዴት ነው አስቂ ነገር እሱን ሰርቼ አላቅምም። ለዛም ይመስለኛል ያኔ አሁን አንድ ሰው እይታ የለውም ምናምን ይላል አይደል? ማለት እንደምንሰራው ቪዲዮ ይለያል ማለት ነው። ጥሩ ነገር ስናቀርብ የሚመጣው ነገር ጥሩ ነው ማለት ነው። እና ቤተሰብ እኔ ሰብስክራይቤ ማሻአላህ ሂዷል ማለት ነው። ሰብስክራይቤ በጣም እየሄደልኝ ነው። አላህ ይስጣችሁ። በጣም ነው የማመሰግነው። ነገ ተነገ ወዲያ ደግሞ ይሄ ሁሉ አልፎ የምንመሰጋገንበት ቀን ይመጣል ብዬ አስባለሁ። እኔ እንደ ማንኛውም ሰው እኔ ስደት እህታችሁ ነኝ እና አበረታቱኝ። እኔ ደግሞ የምችለውን ነገር እናንተ ጋር ለማበረታታት ዝግጁ ነኝ ማለት ነው። ከፈጣሪ በታች እናንተ ለምታደርጉት ነገር በጣም አመሰግናለሁኝ። እህቶቼ፣ ወንድሞቼ በስደት ያላችሁ ለሀገራችን ገብተን ደግሞ እፎ የምንልበት የተሻለ ርዚቅ አላህ ደግሞ የተደበቀውን ሲሳይ ርዚቃችንን አላህ ይክፈትልን እላለሁኝ። እረፍት እንጀራ አላህ ይስጠን፣ የማታ እንጀራ አላህ ይስጠን ማለት ነው ውዶቼ። እና በዛ በተረፈ ቤተሰብ ያላደላችሁ ቤተሰብ ሁኑ፣ ሀዋን ተቀላቀሏት። ሰብስክራይብ እያደረጋችሁ ላይክ እየሰጣችሁ ኮሜንት እያስቀመጣችሁ አስተያየታችሁን ለሌላ ሰው ደግሞ ቢያንስ ደግሞ ሸር እያደረጋችሁ ጥሩ ነገር ባንሰራም እንኳ ቢያንስ እንኳ ለአንድ ደቂቃ ቢሆን ሌላ ሰው ያይልናል ማለት ነው። አሁን ላይ ጥሩ ትምህርት እያስተማረ ባይሆንም ኢንሻአላህ ነገ ተነገ ወዲያ የተሻለ ነገር ማንም ሰው ከመጀመሪያው የተሻለ ነገር አይደለም እያደር ነው አይደል? ከነገ ወዲያ ከዛ ወዲያ ነው አይደል የተሻለ ነገር የሚያገኘው ወይም ደግሞ የተሻለ ነገር የምታውበት እኮ ዝም ብሎት አንድ ሰው ተሮ ተነስቶን ምንም ነገር ሊያደርግ አይችልም። ትዕግስት ይጠይቃል። የምር ዩቲዩብ በጣም ትዕግስት ይጠይቃል። እኔ ትቼዋለሁ፣ በጣም ቆይቻለሁ ከጀመርኩት በጣም ብዙ አመት ሆነኛል። ትቼውም ተስፋ ቆርጬ ነበረ ማለት ነው። ተስፋ ያስቆርጠኝ ደግሞ በሆነ ሰዓት ላይ ሰዓት ይሞላልኝ መስሎኝ የሆነ ነገር አደረኩኝና ያ ሰዓት በዛ ምክንያት የሆነ ነገር ከሰርኩኝ ማለት ነው። እና አሁን እኔ የምሬ ነው ወላሂ ነው የምላችሁ። ሰብስክራይቤ እንደምታዩት ከ1500 በላይ ሆኗል ማለት ነው። ሰዓት ግን 200 ሰዓት ናት ያለች። 3800 ሰዓት ያስፈልገኛል ማለት ነው። ይሄ መቼ እንደሚሞላ ተወከላለሁ። እኔ የማውቀው ነገር የለኝም ማለት ነው። ይሄ የእናንተ ነው፣ በእናንተ ነው የምጥለው ማለት ነው። እና ኢንሻአላህ ደግሞ አንድ ቀን ሞልቶ ሁሉ ነገር ተስተካክሎ የምንመሰጋገን እኔ የምሬ ነው። ዩቲዩቤ ሰዓት ሞልቶልኝ ሁሉ ነገር ፕሮሰስ ጨርሼ የምሬ ነው። እኔ በራሴ ለሌላ ሰው በሌላ ስልክ ከፍቼ አሳድጌ ለሌላ ሰው ራሱ እምሰጥ ሁሉ ይመስለኛል። ይሄንንም እንዲሳካልኝ ዱአ አደርጋለሁ ማለት ነው። ለምን ብዙዎች አሉ እንደዚህ መስራት ፈልገው ምናምን ብዙ ነገር አለው ማለት ነው። እና ብቻ አላቅም ወላሂ ምን ማለት እንዳለብኝ። እና ኢንሻአላህ እናንተ ታበረታቱናላችሁ፣ እኛ ደግሞ እናንተ ማበረታት አለብን። እናንተ እኛን ስታበረታቱ ማለት ነው። እና እየምሬን ነው የምላችሁ። እኔ በጣም ነው የማመሰግነው። ሰዓት ብቻ ነው ያሸነፈኝ ማለት ነው። ሰዓት ብቻ ነው ያሸነፈኝ። እስኪ እንግዲህ ኢንሻአላህ መቼም አንድ ነገር ይዘገያል እንጂ ሁሉም ነገር መሆኑ ስለማይቀር ይሆናል አንድ ቀን ማለት ነው። እና አሁን የምናችሁ ነገር ቢኖር ሰብስክራይቡን ሳይሆን በቃ ቪዲዮ የተወሰነ ብትችሉ እውልኝ ማለት ነው። ይገባኛል አስተማሪ ነገር ወይም የሆነ ቀልድ ነገር እንዳልሰራሁኝ አውቃለሁ። የሆነ የሚታይ ቪዲዮ ጥሩ ቪዲዮ ሰርቻለሁኝ እያልኩ አይደለም፣ ግን ለወደፊት እንደምሰራ እርግጠኛ ስለሆንኩኝ ነው።
በቃ እሰራለሁ፣ የምር እሰራለሁ። ቆንጆ ቆንጆ ቪዲዮዎች ምናምን አስተማሪ የሆኑ ነገሮች ኢንሻአላህ ደግሞ ወደፊት ወደ ሀገራችን ስንሄድ ደግሞ የራሳችን ቢዝነስ ከፍተን ምናምን የምንንቀሳቀስ አላህ ያድርገን። አሚን በሉ፣ አሚን በሉ፣ አሚን በሉ ውዶቼ። ምን ይታወቃል? ኧረ አላህ ርዚቃችንን ያምጣው። ወላሂ እንዲሁ አላህ ርዚቃችንን ተተደበቀበት አላህ ያውጣልን። እንዲሁ አላህ እንዲሁ ያልታሰበውን ርዚቃችንን እንዲሁ አላህ ይክፈትልን። እህቶቼ ወንድሞቼ፣ ስደት ነው። ስደት ላይ ወላሂ ነው የምላችሁ ውበታችሁ፣ መልካችን፣ ሁሉ ነገራችን እኮ ነው። ወላሂ ምን በቃ አላቅም ምን እንደሆነ ልበላችሁ። በቃ ሁሉ ነገር ምጥጥ ይሄ ፊታችን በቃ ኖርማል እዚህ ጋር በቃ ሳናስበው የሚወጣው ብጉር ምናምን፣ ብጉር እኮ አይደለም ጥቋቁር ነገር ይወጣል። ኢትዮጵያ ስንሄድ የሚገርማቸው በወሩ ፊታችን እንዴት እንደሆነ ታውቃላችሁ? ምልስ ይላል። ወላሂ ቁንጅናችን ምናምን የፊታችን ጽዳት ምልስ ነው የሚለው። ኧረ የሰው ሀገር የሰው ሀገር ነው እህቶቼ። የኛ የሰው ሀገር ላይ ለነሱ ነው እንጂ የሚያምረው ማለት ነው። ለኛ ሰው ሀገር አያምርም፣ አያምርም ወዶች። አንታለል፣ በምናድግበት ነገር እንበረታታ። የምር ፈጣሪ አላህ እንዲሁ ወላሂ አላህ ይገዘን፣ እንዲሁ ሁሉንም ነገር አላህ ይገዘን። ግን እኛ እንዲሁ ውበታችን በሀገራችን ላይ ነው እህቶች ወንድሞች። እና ያኔ ለንግግሬ ብዙ ወሬ ያወራሁኝ ነው የምላችሁ።